እነዚህን ከስተም ፎንቶች እንዴት በስልካችን ብቻ መስራት እንችላለን? በዛሬው ቪዲዮአችን የራሳችሁን ከስተም ፎንት እንዴት በቀላሉ መስራት እንደምትችሉ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ይህን ቪዲዮ ላይክ በማድረግ ቀጥታ ወደ ጉዳያችን እንገባለን። እሺ አፕሊኬሽኑ IBIS Paint X ይባላል። እዚህ ጋር የምትመለከቱት አፕሊኬሽን ነው። አፕሊኬሽኑን ከኔ የቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን ከዲስክሪፕሽን ላይ ወይም የኮሜንት መጀመሪያው ላይ አስቀምጥላችኋለሁ። አፕሊኬሽኑን እንከፍተዋለን። አፕሊኬሽኑን እንደከፈትነው እዚህ ጋር እድሜያችንን ያስመርጠናል። 16 years old በላይ ብየዋለሁ። ስታርት ዘ አፕ እንለዋለን። በመቀጠል እዚህ ጋር ኦኬ እንለዋለን። ከዛ እዚህ ጋር ከላይ ደን እንልና እዚህ ጋር የእርሳስ ምልክቷን አንድ ጊዜ እንነካለን። ከዛ በፊት እዚህ ጋር የሚመጣልን ማስታወቂያ ኤክስ በሚለው እንመልሰውና እዚህ ጋር ኦኬ እንላለን። በመቀጠል እዚህ ጋር ሁለት አይነት አማራጭ አለን። ማይ ጋለሪ እና ኦንላይን ጋለሪ የሚሉ አሉ። እኛ እዚህ ጋር ማይ ጋለሪ የሚለውን አንድ ጊዜ በመንካት እዚህ ጋር ነው እንግዲህ ከስተም ፎንታችንን መስራት የምንችለው ማለት ነው። እዚህ ጋር ከታች የፕላስ ምልክቷን የምትታያችሁ የፕላስ ምልክቷን አንድ ጊዜ እንነካታለን። በመቀጠል እዚህ ጋር ሬሽዮ ያስመርጠናል። በምን አይነት ሬሽዮ መስራት ትፈልጋላችሁ ይለናል። እዚህ ጋር በኤችዲ በ1 በ1 3 በ4 9 በ16 እያረጋችሁ የራሳችሁንም ከስተም ፎንት እዚህ ጋር ማስተካከል ትችላላችሁ ማለት ነው። እዚህ ጋር እኔ 1 በ1 ኦኬ የሚለውን አንድ ጊዜ ነካለሁ። በመቀጠል እዚህ ጋር ኦኬ ብለን እንመልስለታለን። እዚህ ጋር እንደምትመለከቱት የምንሰራበትን ኢንተርፌስ አምጥቶልናል ማለት ነው። እዚህ ጋር አዲስ ስለሆንን ሙሉ ነገር እዚህ ጋር ይነግረናል ማለት ነው። እዚህ ጋር ሳይዙን መጨመርና መቀነስ ትችላላችሁ ማለት ነው። በመቀጠል እንዴት ነው ፎንታችንን መጻፍ የምንችለው? እዚች ጋር 3.0 የምትሏን አንድ ጊዜ እንነካታለን። በመቀጠል እዚህ ጋር ቤዚክ ከስተም እና ኦንላይን የሚሉ ሶስት አይነት ኦፕሽኖች አሉ። ኦንላይን የሚለው ያው በኦንላይን ላይ ስትሆኑ ወይም በኢንተርኔት አፕሊኬሽኑ ላይ ስትገቡ የምታገኛቸው ብሩሾች ናቸው ማለት ነው። እዚህ ጋር እኛ የምንጠቀመው ለከስተም ፎንት የምንጠቀመው ብረሽ የትኛው እንደሆነ አሁን አሳያችኋለሁ ማለት ነው። እዚህ ጋር ወደ ታች ስክሮል እናደርገዋለን። በመቀጠል የምንጠቀመው ለከስተም ፎንት የምንጠቀመው ብረሽ ይሄኛው ነው። ሄር ግሎስ 1 የሚለውን እዚህ ጋር እሱን አንድ ጊዜ ስትጫኑት አድ ይላችኋል። ዩዝ ኢትስ ፍሪ ስትሉት ኢንተርኔት ኮኔክት አድርጉ ይላችኋል። እዚህ ጋር ምን ታደርጋላችሁ? ስልካችሁ ኢንተርኔት ቢኖረውም ባይኖረውም እዚህ ጋር ዳታችሁን ዝም ብላችሁ ታበራላችሁ ማለት ነው። ዳታችሁን ካበራችሁ በኋላ እዚህ ጋር አድ የምትለዋን ትነካላችሁ። ከዛ ዩዝ ኢት ፎር ፍሪ የሚለውን ትነካላችሁ። በመቀጠል ዩዝ ፎር ፍሪ የሚለውን ስትነኩ ሁሉም አድ የሚፈልጉ ብረሾች ፍሪ ሆንላችኋል ማለት ነው። ከዛ በኋላ ዳታችሁን አጥፍታችሁ መጠቀም ትችላላችሁ። ከአፑ እስከምትወጡ ድረስ ነው ፍሪ መጠቀም የምትችሉት ዳታችሁን ሳታበሩ ማለት ነው። ድጋሚ ስትመጡ ደግሞ ዳታችሁን ቢኖርም ባይኖርም አብርታችሁ እንደዚህ ፍሪ መጠቀም ትችላላችሁ። ሄርከት ግሎስ 1 የሚለውን እነካዋለሁ። ከዛ ከላይ እመለሳለሁ። ከዛ እዚህ ጋር እንደምትመለከቱት በባዶ ቦታ ላይ የምፈልገውን አይነት ጽሁፍ እጽፋለሁ ማለት ነው። ለምሳሌ እሁድ ብዬ መጻፍ ከፈለኩኝ እንደዚህ ያደረኩ እዚህ ጋር ኦኬ እለዋለሁ። ከዛ እንደዚህ እያደረኩኝ እዚህ ጋር ማጥፋት ከፈለጋችሁ እዚች ጋር ያው ዚስ በተን ቱ አንዱ ምናምን ይለናል። እቺን በመንካት መመለስ ትችላላችሁ ማለት ነው። እዚህ ጋር የተሳሳታችሁትን እዚህ ጋር ማስተካከል ትችላላችሁ። ከዛ እዚህ ጋር እንደዚህ ያረጋችሁ የራሳችሁን ከስተም ፎንት መስራት ትችላላችሁ። ለተለያዩ ፖስተሮች መጠቀም ትችላላችሁ። እንዲሁም ደግሞ እዚህ ጋር ሳይዙን መጨመርና መቀነስ ትችላላችሁ። እዚህ ጋር የጻፋችሁትን ደግሞ ሙሉ በሙሉ ማጥፋት ትችላላችሁ።
አሁን ለምሳሌ በጣም በትልቁ አድርጌ ልስራ ብል እንደዚህ አድርጌ መስራት እችላለሁ ማለት ነው። እንግዲህ እንደዚህ ያደረጋችሁ የራሳችሁን ከስተም ፎንት ለተለያዩ ስራዎች መጠቀም ትችላላችሁ ማለት ነው። ሌሎችም ነገሮችን በቀጣይ ያሳያችኋለሁ። ሰርታችሁ ካጠናቀቃችሁ በኋላ እዚህ ጋር እቺ ምልክት አንድ ጊዜ ተነካላችሁ። በመቀጠል እዚህ ጋር ሴቭ ኢሜጅ የሚለውን ስትነኩ በፒኤንጂ ኦኬ ስትሉት ቀጥታ ኢሜጃችሁን በፒኤንጂ ሴቭ ያደርግላችኋል ማለት ነው። እንደዚህ አድርጋችሁ በፈለጋችሁት መንገድ የራሳችሁን ከስተም ፎንት መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ እንደጠቀማችሁ አልጠራጠርም። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ላይክ እና ለሌሎች ማጋራት እንዳትረሱ። በቀጣይ በጠቃሚ ቪዲዮ እስከምንገናኝ ሰላም ቆዩ።